ይኸውልሽ ያንቺ ፉከራ አያልቅም። እኔ ደግሞ በዚህ መሀል ችግር ውስጥ መግባት አልፈልግም። አንገባም። አይዞህ ነገሩን ሁሉ እያበላሹ መጨነቅ አለ እንዴ? ልክ ነህ፣ ግን ጥላታችሁ እኮ ሌላ ነው። አንድ ቀን ሂሳብ ስናወራረድ እነግርሃለሁ። የምናወራረደው ሂሳብ አለ እንዴ? የኔ ፍቅር አትኝ፣ እኔ አንቺ ፍቅር አይደለም። 400,000 ውስጥ አስታርቂ። ይቅርታ ዳኒ፣ እንደዛ ማድረግ አልችልም። እንጃ አላወኩም፣ ግን የደነገጠ ፊት ነው ያየሁበት። ስጠራውም እኮ ዝም ብሎኝ ነው የወጣው። ሰምቶናል ማለት ነው። እሰይ ከሰማንም ደግ አደረገ። አንተማ ደህና አይደለም። ካሌብ መጀመሪያ ብልህ ብትሆን ይሄ ሁሉ ባልደረሰብን ነበር። ቆይ አሁን ደህና ሆኜ ነው? መናገር ስላልቻልኩ እንጂ እኮ ብዙ ነገር ሆኛለሁ። ዝም በል። ባለፈው አልወቅስም፣ አሁንም ያ ይሆናል እንዴ? አባዬ ዝም በል። አባዬ አትበለኝ። እኔ በጥበብ ያሳደግኩት እንጂ ሰላም ሰላም፣ እንደምን አላችሁ? በያላችሁበት ሰላማችሁ ይብዛል እያልኩኝ ዛሬም በአዲስ ርዕስ መጥቻለሁ። እንግዲህ ትሁት ድራማ ሁላችንም አብዛኞቻችን እናውቀዋለን። በጣም ብዙ ነገር አዘል የሆነ ቤተሰብ ድራማ ነው። ለፍቅር ብለን ምን ያክል ዋጋ እንደምንከፍል እንዲሁም ለልጆች ብለን ምን ያክል ዋጋ እንደምንከፍል ብዙ ነገሮችን በስራ በኩል ምን አይነት ታማኝ መሆን እንዳለብን ብዙ ነገሮችን የሚያስተምረን ድራማ ነው። ዛሬ እንግዲህ ትሁት 32 ክፍል ደርሷል። ይሄ እንደምታውቁት እንግዲህ ሽማግሌው የእውነት በጣም ታጋሽ ቻይ፣ በጣም ብዙ ፊቱ ላይ ብዙ ነገር እያየ በጣም ብዙ ነገሮችን እያየ ታግሶ ከዚህ ደርሶ ነገሮችን በብልሃት መፍታት እንዳለበት የሚያሳይ በጣም ትልቅ ሰው ነው። ይህን በጣም ልንማርበት ይገባል። ቴና ደግሞ ነገሮችን በልህ የምትወጣና በቃ አልሸነፍም አልበገርነትም የምትል ጎበዝ ናት። የራሷን ጠንካራ ሴት ነች፣ ጎበዝ ናት። ግን ደግሞ እኔ በብዙ መንገድ ነው የተረዳኋት ማለት ነው። በስራዋ በኩል ጎበዝ ናት። ነገር ግን ደግሞ ባለትዳር ሆነን እንዴት ሌላ ሰው ይዘን መባለጋችን ተገቢ ነው ብዬ አላስብም። ሁለተኛ ነገር ደግሞ ሳንፈልግ አንድ ሰው ካልወደነን አብረን መኖር እንደሌለብን ምን ያክል ችግሮችን እንደሚያስተክል እየጠላ ነው ሰዎች ጋር መኖር በጣም የሚያስጠላ ነገር እንደሆነ እዚች ላይ ማየት እንችላለን ማለት ነው። ቅርታ ቤተሰብ በመሀል ስልክ ገባብኝና ተቋረጠና ነገሮችን በትዕግስት መፍታት እንዳለብን የሚያስተምር በጣም ትልቅ ድራማ ነው። እንደ ቀላል ነገር እንዳታዩት። በጣም ከባድ ነው። በቃ ስነ ምግባር ከጎደለን ምንም ነገር ብንሆን አናምርም። ትሁት በብዛት ስነ ምግባሯ ነው ከዚህ የደረሳት። ከቴና ጋር አትስማማም። ከቴና ትሁት ጋር አትስማማም እና ስነ ምግባር ከምንም በላይ ጎጂ ነገር ነው። ምንም ነገር ብንለብስ ምንም ብናምር ስነ ምግባር ከሌለን በጣም አስቸጋሪ ነው። የሰው ልጅ ስነ ምግባር ጸባይ በጣም ነገሮችን ማሸነፍ እንችላለን። በስነ ምግባር ከመጣን፣ በጸባይ ከመጣን፣ በትዕግስት ከመጣን እና ይሄ ድራማ በጣም ብዙዎቻችሁ ደስ የሚል ድራማ ነው። እኔ በቅርቡ ነው መከታተል የጀመርኩት። ብዙ ነገር አምልጦኛል። ክፍል 32 ላይ ነው እየደረስኩበት እና አሪፍ ድራማ ነው። ብዙ ነገሮችን መማር ትችላላችሁ። እንዴት ነገሮችን አይተን ባላየን ማለፍ እንደምንችል፣ እንዴት መታገስ እንዳለብን፣ አንድ ነገር ካላየን በሰዎች ማመን ካልቻልን ራሳችን እንዴት ማረጋገጥ እንደቻለን በጣም ካሌብ እንግዲህ አባቱ ሲለው አልሰማ ብሎ ትሁት ስትነገረው አልሰማ ብሎ ቴና በትዳሩ ላይ እንደምትማግጥበት እንደምትጫወትበት ብዙ ጊዜ ሲነግሩት አላምን ብሎ ግን ራሱ በአይኑ በብረቱ አይቶ ነው ያመነ ማለት ነው። እና አንዳንድ ጊዜ ነገሮችን ልንጠረጥር ይገባል። ራሳችን ስናይ ደግሞ ከውስጣችን ቁርጥ ይልልናል ማለት ነው። እና ብዙ ነገሮችን መማር ትችላላችሁ ከዚህ ድራማ። በጣም ብዙ ነገሮችን አሪፍ ነገር አለው። ተከታተሉ። እኔም ከዚህ ቪዲዮ ላይ መሀል ላይ አስገባላችኋለሁ። በህይወታችሁ በትዳር የሚሆን በስራም ቦታ ይሁን ሰው ለእናንተ ምን ያክል መተው እንደሚያጠምዷችሁ፣ ምን ያክል እንደሚጎዷችሁ፣ ምን ያክል ስለእናንተ ማወቅ እንደሚፈልጉ ብዙም የሚያስተምራችሁ ነገር አለ።